ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮቼ በመላው ዓለም የምትገኙ እንደምን ቆያችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ባላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛ። እንዲሁም ዛሬ በአዲስ ቪዲዮ መጥቻለሁ። እንዲሁም ሼር፣ ላይክ እንዲሁም ቤተሰብ በመሆን አበረታቱኝ። ወደፊት ጥሩ ነገሮችን ይዤላችሁ እመጣለሁ። እንዲሁም ሼር፣ ላይክ በማድረግ ቤተሰብ የሆናችሁ እጅግ አድርጌ ላመሰግናችሁ እወዳለሁ። ዛሬ የመጣሁት በህይወቴ ውስጥ እጅግ በጣም የጠቀመኝ እንዲሁም ደግሞ ሲሆንልንና ሲደረግልን ብቻ የምናደርጋቸው ነገሮች አሉ ማለት ነው። እሱ ምንድነው? ምስጋና በህይወታችን ውስጥ እጅግ በጣም ለኔ እጅግ በጣም የጠቀመኝ እንዲሁም ደግሞ አብዛኛው ጊዜ የምናስበው የሆነ ነገር ሲደረግልን ሲሆንልን እና የሆነ ነገር አስበን ስናሳካ ብቻ ነው የምናመሰግነው። ስላለን ነገር ስለ ዓለምንም ምክንያት የተሰጠን ጸጋዎች ብዙ እንደሆነ ልብ ብለን እናየውም እና አስበን ደግሞ ሳይሳካልን ሲቀር ምን እንሆናለን? እናደዳለን። ለምንድን ነው ያልሆነልን ብለን በራሳችን ላይ ወደ ተስፋ መቁረጥ ውስጥ እንገባለን ማለት ነው። እና ምስጋና በህይወታችን ውስጥ የተሻለ ነገር ወደኛ እንዲመጣ ህይወታችን ደስተኛ እንዲሆን እንዲሁም ደግሞ የተጨናነቅናቸው ነገሮች እንዲስተካከሉ ያደርግልናል ማለት ነው። የተሰጠነውን ነገር አይተን ማመስገን ስንችል ካለን ላይ ምን ይሆናል? ፈጣሪ ይጨምርልናል ማለት ነው። ስለዚህ ምንድነው ዓለምንም ምክንያት ሳይከፈልልን ሳይደረግልን ሳንደክምበት የተሰጠን ለምሳሌ ብናቸው ጤና ሊሆን ይችላል። አይኖቻችን ብርሃንን በማየቱ፣ ጆሮቻችን በመስማቱ፣ አይምሮቻችን ጤናማ መሆኑ፣ እጆቻችን መንቀሳቀሱ፣ እግሮቻችን መራመድ በመቻሉ ለነዚህ ሁሉ ማመስገን መቻል አለብን። ምክንያቱም አይምሮቻቸውን የታመሙት ወንድሞች ብዙ ሰዎች በየሆስፒታል ውስጥ ተኝተዋል። ጤናቸውን አጥተው እግሮቻቸውን ያጡት ብዙ ሰዎች አሉ ማለት ነው። በዛ ላይ ለኛ ደግሞ ፈጣሪ ዓለምንም ምክንያት ሳንደክምበት በነፃ ሰጥቶናል ማለት ነው። ስለዚህ ለነዚህ ነገሮች ማመስገን መቻል አለብን እለት ለተደረገልን እንዲሁም ደግሞ ሳይደረግልን ሲሆን የሆነ ነገር አስበን ሳይሳካም ሲቀር ያ ነገር ለበጎ ነው፣ መልካም እንደሆነ በመልካም ሐሳብ መቀበልና ማመስገን መቻል አለብን። ባመሰገንነው ልክ ህይወታችን እየተስተካከለ ይመጣል ማለት ነው። ስለዚህ ሁሌ አመስጋኝ እንሁን። ስለ ሀገራችን ሆነ ስለ ጓደኞቻችን ሆነ ስለ ዙራችን ስለ ቤተሰቦቻችን ለእያንዳንዱ ነገሮች እለት ማመስገን መቻል አለብን ማለት ነው። ከቻልን ራሱ ምንድነው ደፍተር ላይ እየጻፈን እለት የምናደርጋቸው የሚሆንልን ነገር በምስጋና ብናደርግ እጅግ በጣም በህይወታችን ውስጥ የተሻለ ነገር እንድናገኝና ህይወታችን ደስተኛ እንድንሆን ያደርገናል ማለት ነው። ስለዚህ በህይወታችን ውስጥ ሁሌም ማመስገን ዓለምንም ምክንያት የተሰጠነውን ጸጋ በምስጋና መቀበል መቻል እንዳለብንና ቀናችንን ራሱ በምስጋና ከጀመርናቸው እጅግ በጣም ለውጥ በህይወታችን ውስጥ ማምጣት እንችላለን። ስለዚህ በህይወታችን ውስጥ እጅግ በጣም ጠቃሚና ወሳኝ የሆነ ጤናችንን ለማስተካከል ስሮቻችንን ለማስተካከል ለእያንዳንዱ ነገር ያለነውን ነገር ቆጥረን ማመስገን ስንችል ሌላ ነገር ወደ ተሻለ ነገር እንድንጓዝና እንድንራመድ ያደርገናል ማለት ነው። ስለዚህ ሁልጊዜ አመስጋኝ ነው። ባመሰገናችሁ ልክ ደግሞ ፈጣሪ አብዝቶ ይሰጣችኋል።